እንዴ ምን እያደረክ ነው? ያንን ቲቪ እኮ ነው። ምንድነው የምታደርገው? ልክ እንደ ጎረቤታችን አይነት ቲቪ ፍላት ታረጋለሁ ብዬ ነው። እንዴ ለሚ ከዚህ ላይ ምን ትሰራለህ? ወድቀህ ብትሞትስ? ከዚህ ላይ ወድቀህ ብሞትማ ወላጆቼም ወደ ቤት አያስገቡኝም። ካሶንጎዬ እኔ ቆንጆ በጣም ይቅርታ። ምን ሆነ ነው? በጣም ቆየህ እኮ። ሽንት ቤት ውስጥ እኮ 1 ብር ገብቶብኝ ነው። ታዲያ ምን አደረክ? እኔ ለሚሞኝ መሰልኩሽ? ለ1 ብር ሽንት ቤት ውስጥ አልገባም ብዬ ማለት ነው 10 ብር ጨምሬበት 11 ብሬን ከሽንት ቤት ውስጥ አወጣው። ባሪናጋይ ሄሌኒዮት ወይ እኔ ቆንጆ በጣም ናፍቀኸኛል። እኔንም ዛሬ እኮ ማንም ሰው ቤት የለም። እናት የሚለችም አባት የሚለም ወንድም የሚለም ማንም ሰው ቤት እና ምን ችግር አለ? ወደ ውጪ ወጣሽ አትፈልጊያቸው ወይ? ደውይላቸው። ኡፍ እንዴት ላድርግ? ጨነቀኝ እኮ። ምን ነው ስማችሁ ነው እንዴ? ዞራችሁ እኮ። እዚህኛው ላይ እኮ አይደለም። እዚህኛው ላይ ነው። እንደዚህ እኮ አይደለም። ተንበርክከህ ነው። ተንበርክከህ ምን አጠፋውና ነው መንበረከክ? አልፈልግም። የራስህ ጉዳይ። ለቢና ሂሳብ ይቅርታ የኔ ወንድም፣ የሆነ ቦታ ቃለው ልበል። አትልፊ 5 ብር ብቻ ነው ያለኝ ከኪስ። እንዴ ሰላም ነው? እንዴ ነሽ? አለሁልሽ። ሰላም ነው? አለን። ወዴት እየሄድክ ነው? የሆነ ቦታ ደርሼ እመለሳለሁ ብዬ ነው። እንዴ በሰርግ ቀን ወዴት ነው የምትሄደው? አንተ እኮ ነው የምታገባው። ሰርግ አይደል እንዴ? ግዴታ እኔ ሰርግ ላይ መገኘት አለብኝ ታዲያ።